أول المكتوب للحب في ذاك الجنان الأبرمين المخف حقا عين الوداد بسم الله الرحمن الرحيم ቁርአን ሲነበብ እንኳን ዜማዊ በሆነ መንገድ ነው መነበብ ያለበት ስንት አሊም ነበረ የሆነ እንደ ባህር ስንት ወልይ ነበር የሆነ ጠያር ስንት ማዲህ ነበር ሐድራም ያሳመረ ስንት ጎበዝ ነበር ሲያወት የሚያምር ነብዩን ማወደስ አንዱና ትልቁ ቦታ ነው በማወደሱ ጀርባ ግን መልእክት አለ መንዙማ ህይወትም ጭምር ነው ኑሮም ጭምር ነው ስለ እኩልነት ማውራት ስለ ሰላም ማውራት ይሄ ነው የመንዙማ ጥቅሱ ይሄ ነው የዛሬን በል የዛሬን ተለሜ ዘርቻለሁ ዘሬን በል ከ90% በላይ ስለ ነብዩ መሐመድ ነው ብዙ መንዙማዎችና እንጉርጉሮች የሚገልጹ ወባርሰላከ ኢላ ረህመተን ሊልዓለሚን ሲል ነብዩ መሐመድ ለዓለም መድህን ነው ይላቸዋል ቁርአን اللهم صل على محمد جمال العالم جمال العالم جمال العالم جمال بسم الله الرحمن الرحيم بسم الله الرحمن الرحيم اللهم صل على زين الوجود بسم الله الرحمن الرحيم بلان جمرنا يا كريم انكم برهن كفت لنا صمد بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وآله وصحبه وسلم أنا عبد الوهاب ابن شيخ بدر الدين مادح الرسول ቢያንስ ከ96 ጀምሮ በመንዙማ ስራ ነው የምታወቀው ከዛ በፊትም ከዛ በኋላም ደግሞ በዳዕዋ ስራ እና የዘቢ ሞላ ሸኽ ልጅ ነኝ بسم الله الرحمن الرحيم بسم الله الرحمن الرحيم اللهم የአንቢዮቹን ላብጠራጊ ለኺድማ ጎንብሷ ደግዳጊ ፍሬያቸውን አብላጊ ናቸው የኛው አሕመድ بسم الله الرحمن الرحيم بسم الله الرحمن الرحيم اللهم صل መንዙማ በመሰረቱ እንግዲህ ስራው ቃሉ ነዝም ነው ስነ ግጥም ጋር የተያዘ የስነ ጽሁፍ አካል ነው እዚህ በአብዛኛው ስለ መንዙማ ስናወራ በአገራችን የተገጠሙ ግጥሞች ይበልጥ ትኩረት ያደረጉት በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ታሪክ ማንነት ተልኮ ውልደት ላይ እና የሳቸውን ደግሞ ስብዕና ሸክስያቸውን ስብዕናቸውን መልካም ዝናቸውን የበለጠ ደምቆ የሚታወቀው በነብዩ ታሪክ ዙሪያ ላይ ስለሚያጠነጥን ነው መንዙማ የጀመርኩበት ሂደት አላህ ይርሐመው አንድ ደህና ወንድም ነበረኝ ሼኽ ፈድሉ ይባላሉ አንዋር መስጂድ እና አንድ ጊዜ ከአንድ ወንድሞች ጋር እነሱ ዚያራ ወደ ሱቃቸው ሄድን እዚህ አንዋር መስጂድ ጋር እና እነሱ ናቸው መጀመሪያ ጊዜ ወረቀትና ስክሪፕቶ እንዳገናኝ እድሉን ያሰጡኝ ጻፍ ብለው ሰጡኝ እኔ ጽፌ አላውቅም እንደዚህ ነገር ግጥም አላውቅም መንዙማም ጽፌ አላውቅም ወላ ማለትም ራሱ አላውቅም የሚባለውን ከመስማት ያለፈ ማለት ነው አይደለም ጻፍ አሉኝ እሺ ብዬ ተቀበልኩኝ እና ሶስት መስመር በአረብኛ አማርኛ አይደለም ሶስት መስመር አረብኛ ጻፍኩኝና ሰጣቸው ስሰጥ አይተው እኔኮ ስለ ነብዩ ሰለላሁ ዐለይሂ ወሰለም ነበር ጻፍ ያልኩህ ማለት ለካኔ ጻፍኩት ስለ አባቴ ነው ጻፍኩት እና የሚቀርበኛ ነው በሚል እና ጥሩ ጅምር ነው አለኝ በቃ ከዛ በኋላ ቀጠልኩ በቃ አላቆምኩም ከዛ በኋላ መንዙማ ማለት ያው ውዳሴ ማለት ነው የሰው ልጆች በእለት ተለት ኑሯቸው የተለያዩ ነገሮችን ስሜታቸውን የሚገልጹበት ለምሳሌ ተፈጥሮን አድንቀው ያላህን ስራ አድንቀው የነብያችን ውዴታ የነብያችን ናፍቆት ለመግለጽ የተለያዩ ነገሮችን የእለት ተለት እንቅስቃሴዎችን ለመግለጽ
ከሚጠቀሙበት አንዱ ነው። ሲዲ ደረጃ ወደ 10 አካባቢ ነው የሰራሁት። 8 ገበያ ላይ ውሏል። 8 ሁለት ተሰርቶ የተቀመጠ ቆይቷል። ወደ 8-9 ዓመት አካባቢ ሆኗል። አለቀኩትም ተቀምጧል። በቃ ዝም ብሎ ኦሬዲ ምን እንደሆነ አላውቅም። ከ96 ጀምሮ ነው የመጀመሪያ የሰራሁት። የአረብኛ የመሻይኾቹን ነው መሰረቱ ዋና ያለው እና አሩሲል ከማሊ የመጀመሪያ መታወቂያ ኑሪል ጀላሊ ጀማሊ በነሱ ነው መጀመሪያ እንትን ያልኩት እና አማርኛ መሀል ላይ ነው እንጂ ያለው ሙሉ አማርኛ አይደለም የዛኔ። ከዛ በኋላ ነው እና አህመድ አልሃዲ ሙስጠፋ መዳድ የሚል እና ድረት ከልበይዳሽ እና ሸራቢ ሰፋ አህመድ ሙስጠፋ ሸራቢ እነሱ ናቸው ወደ አማርኛ ሰው የበለጠ ያው አማርኛ ቋንቋ ተናጋሪም ስለሆነ ሰው ወጣት እንደመሆነ ሲጀምር ብዛት ወጣት ስለሆነ ለዛ ብዛቱን በአማርኛ መስራት ጀመርኩ። اللهم صل على محمد نور العين زين كل زين يالخ بسم الله ጀመርኩ አማርኛ መስጋና የሚድረስ ለጌታ መለኛ አወዳሽ ዳረከኝ ትልቁ ዳኛ ሰይድና ቢላልን ላረከኝ አለኛ እንዳያፍር በኛ ነገ ያ ረሕማን ኑር العين زين كل زين መንዙማን የአጀሚ በሚባለው አረብኛውን አማርኛውን በአረብኛ እየጻፉ የተለያዩ የመንዙማ ግጥሞችን እና ዜማዎችን ያዘጋጁ በተለያዩ ሀሪማዎች አሉ ብዙ ሰዎች እና እነዛ ከጊዜ በኋላ እንትን የተባለ ነው። ነገር ግን ከስር መሰረቱ ሲታይ ግን እንደማንኛውም ስነ ቃል የህዝብ ሀብት ነው። እንደ ኢትዮጵያ ብናይ በትግርኛም በኦሮሞኛም በአማርኛም የተለያዩ የእንጉርጉሮ እንትኖች ሊኖሩ ይችላሉ። በግለሰብ ደረጃም ይቀርቡ ይኖራሉ። ለምሳሌ አንድ ግለሰብ የሆነ አንድ እንጉርጉሮ የሚያንጎራጉር ከሆነ ሲከፋው ወይም ደግሞ ሲደሰት ወይም ደግሞ የሆነ ነገር ሲያጋጥመው የሚያንጎራጉር ከሆነ ያችን የእንጉርጉሮ ግጥም ማን ይጣፋ ተብሎ ባለቤቱ በሪፈርነት እገሌ ነው እንደዚህ ያደረገው ተብሎ ለመግለጽ ትንሽ ያስቸግራል። ነገር ግን አሁን ከጊዜ በኋላ እንደነገርኩሽ የአጀሚ በሚባለው ተጽፈው ለምሳሌ የሼህ ጫሌ ግጥሞች ናቸው የሚባሉ አሉ፣ የሼህ አደም ደርቃ ግጥሞች ናቸው የሚባሉ አሉ፣ የተለያዩ አሉ። አንዳንድ ጊዜ አንድ ሰው ይፈጥረውና ሌላው እያዳበረው እያሰፋው ሊሄድ ይችላል። ዋናው መነሻቸው ሃይማኖት ነው። በቁርአን ላይ ያሉ መልእክቶችን ሊሆን ይችላል፣ ሐዲስ ላይ ያሉ ሊሆን ይችላሉ፣ የነቢያችን ሱና ሊሆን ይችላሉ፣ የነቢያችን ተከታዮችን ታሪክ ሊሆን ይችላል፣ የነቢያት ታሪክ ሊሆን ይችላል። እነዛን ነገሮች ይገልጻሉ። اللهم صل على محمد نور العين زين كل زين اللهم صل على محمد نور العين እንደ ማንኛውም ጸሐፊ መነሻ ይኖርሻል። የትኛው ቦታ ላይ ወይ ዋሪዳ በሚል ቋንቋ በዛ መንፈስ ውስጥ ስትገቢ ተመስጦ ሲኖር እስቲምዳድ የሚባል ነገር አለ። እንደዛ አይነት መንፈሳዊ ስሜት የዛ አህዋል ሲመጣ ወይም ደግሞ ለምሳሌ ስለ ሰይድና ቢላል አህዋል ከተነሳ የሰይድና ቢላል ጉዳይ ፊት ለፊት ላይ ይመጣል። በዛ መጽሐፍን መነሳሳት ይመጣል። ፍላጎት ከምሰሚ በጣም ከፍ ያለ ነገር ሞራልሽ ይነሳሳል። ልክ እንደዚህ አይነቱ ነው። ወይም ስለ ነብዩ ሰለላሁ ዐለይሂ ወሰለም የሆነ ነገር ስትሰሚ ወይም ስለ ሆነ ነብያትም የሆነ ነገር ስትሰሚ ከዛ አኳያ ነው። ወይም ደግሞ ስታነቢ ከዛ አኳያ ወይም አጋጣሚ ደግሞ ራስሽ እዛው ሐሳብ ላይ ሆነሽ ወይ ኢባዳ ላይ በሆንሽበት ሰዓት የዛ ሐሳብ ይመጣል። ከዛ በኋላ ወረቀትና እስክሪፕት ታገናኛለሽ ማለት ነው። የመንዙማ ግጥሞቹ ቁርአን ነው መነሻቸው። ምንጩ ቁርአን፣ ምንጩ የነብዩ መሐመድ ሐዲስ ነው። ከውጭ ሀገር ምሁራን በተለያየ ርዕሰ ጉዳይ ላይ የጻፏቸው መጽሐፍት ደግሞ እንደ ማንኛውም የኢትዮጵያ ዑለማ ከዓለም ዑለማ ራሱን ገንጥሎ አልኖረም። አብዛኛው የኢትዮጵያ የእስልምና እውቀትና ትምህርት ግን በሀገር በቀል ሰዎች ላይ የተገነባ ነው። ጠንካራ ከሪክለም ለዘመናት አውጥተናል። ስነ ምግባርን ጭምር ተርቢያ የምንለው ክፍል አለ። መንፈሳዊ ነፃ ረቃኢቅ የምንለው ጨምሮ በህግም በሰዋሰውም በቲኦሎጂም በስነ ምግባር ነፃም ጠንካራ የሆነ ከሪክለም አለ፣ የትምህርት ስርዓት አለ። ያ ነው የመንዙማ ምንጩ መሰረት የሚያደርገው ያ ነው። ከዛ ውጭ ግን ግለሰቦች ክሬቲቪቲ አለ። የራሱ የእያንዳንዱ ደራሲ
የራሱ የድርሰት አቅም እውቀቱ ፍሬምወርኩ ቁርአን ነው፣ ሐዲስ ነው፣ እስልምና ታሪክ ነው። ወዳው የተቆረ ቀልበ ነጩ ቢላል ባሪያ የባሪያ ልጅ እያሉት ኖረዋል። ሀበሻ መሆኑን ለዓለም አውጇል። እሱን የሸጠ ሰው ሁለዚህ ዋ ይላል እያለ ያለቅሳል። ባልተወለድኩኝ ኑር ልዓይን ኑር ልዓይን ዘይነ ኩል ዘይነ አላሁመ ሰሊ ዐላ ሙሐመድ ኑር ልዓይን ኑር ልዓይን ዘይነ ኩል ዘይነ። እንደ ሀድራ ነው እኛ የምንሰራው ስቱዲዮ ላይ ጀማዓው እንዳለ ተቀምጦ ሙሉ ሀድራው ማለት ነው። የጀማዓው ማይክ አለ፣ የኔ ማይክ አለ፣ የዲቤ ማይክ አለ። በተለየ ሁኔታ የሰራነው ነገር የለም። አንደኛ ጥራቱን ራሱ ያለመጠበቁ እንትኑ እኛ ደግሞ ያንን ጥራቱ ባይጠብቅ የአቀራረጽ ጥራቱን ባይጠብቅ የመሰረቱን ጥራት ይጠብቃል፣ የመጣበትን ጥራት ይጠብቃል። ያንን ለመጠበቅ ሲባል ነው እንጂ አሁን በተለያየ ማይክ ቢቀረጽ የአቀራረጽ ጥራቱን ይጠብቃል፣ ነገር ግን መሰረቱን ይለቃል። የዛ የመረበሽ ራሱ የተሰማው ከዚህ በፊት የሚደመጠው ነገር ረብሹ ራሱ ሌላ ትውስታ አለው። የዛኛው ሀድራውን ስለሚመስል ማለት ነው፣ ላይቭ ስለሚመስል ማለት ነው። እና ስንሰራ የነበረኝ አበዛ ነው። ካሁኑ የተለየ ሁኔታ በአሁን ሰዓት እንደዚህ አይሰራም። መንዙማ በእንጉርጉሮም አለ፣ በዲቤም አለ። መንዙማ በጣም የሚገርመው ነገር በሚከወንበት ቦታ ላይ አንዳንድ ጊዜ የተለያዩ የሀድራ ቦታዎች የሚባሉ አሉ። አንዳንድ ሺዎች ደግሞ ያሉበት ሀሪማዎች ጋር አመታዊ ደግሞ የነቢያችን መውሊድ ተብሎ የሚከበር አለ። እንደ ግለሰብ ደረጃ ራሱ መውሊድን የሚያከብረው አሉ። ስለዚህ ያ በሚሆንበት ሰዓት ምንድነው አንደኛ መንዙማውን የሚያወርደው ሰው የሃይማኖት ዕውቀት ያለው ግጥምና ዜማውን በደንብ የሚያውቅ፣ አንዳንድ ጊዜ ጽሁፍ ራሳቸውም ጽፈው ይዘው የሚያደርጉት አለ። አንዳንዶቹ ደግሞ በውስጣቸው በቃላቸው ሸምደውም የሚሉት አለ። ያንን ሲባል የሚያወርደው ሰው መንዙማውን ግጥም ሲያወርድ ከዛ ቀጥሎ አዝማቹን ደግሞ ተቀባዮቹን በየመሃሉ እየገቡ የሚሉበት አለ። ከዛ ቀጥሎ የሚጠቀሙት መሳሪያ ለምሳሌ ድቤ ይጠቀማሉ። ድቤው ሲጠቀሙ ድቤ መቻል ዝም ብሎ ማንኛውም ሰው አይደለም የሚመታው። በጣም የሚገርመው ነገር መንዙማውን የሚያወርደው ሰው ግጥሙን ሲያወርድና ተቀባዮቹ ተቀብለው የሁለቱን ውህደት ሪትሙን ጠብቆ ነው ድቤ የሚመታው ማለት ነው። ያ ነገር በሚካሄድበት ሰዓት የመርፌ ኮሽታ እንኳን ራሱ መርፌ ብትወድቅ የሚሰማበት ይመስላል። እና መንዙማውን የሚያወርደው ሰው ግጥሙን ካለ በኋላ አዝማቹን ለመቀበሉ ጸጥ ብሎ ነው የሚሰማው። የሚረብሽ የለም፣ መንጫጫት የለም፣ ምን የለም። ምክንያቱም ያንን ነገር ብዙ ጊዜ በውስጡ የሚተላለፈው መልእክት ነው እነሱ ዛጋ የሚያዩት ማለት ነው። በደንብ በስነ ስርዓት ተጎዝጉዞ ተነጥፎ እንደውም በጧራ ሆነው ምናምን ነው የሚከወነው። የመርሐባ ነቢ ስሜት ሙሉ ነው፣ አንድ አይደለም ወይ በአንድ ገጽ ባህሪ ላይ የተመሰረተ አይደለም። አካላዊ ነው። የነብዩ ሰለላሁ ዐለይሂ ወሰለም ስለ ሙሉ አካላቸው ነው የሚገልጸው። ዜማውም ደግሞ ያው የአባቴ ሀድራ ዜማ ነው፣ ድሮ የሚታወቅ ነው። የራሱ አረብኛ አለ፣ የአረብኛ ዜማ አለው። ሙሉ ዓለም ላይ ስላሉ መሻይኾች ተወሱል ምናምን በዛ ዙሪያ ነው ያኛው መርሐባ፣ በዚህ ዙሪያ አይደለም። ሐሳቡ ይለያያል። አገላለጽ ላይ ይሄኛው የአማርኛው ስለ ነብዩ ሰለላሁ ዐለይሂ ወሰለም ነው ሙሉ የሚገልጸው ማለት ነው። በአባቴ ሀድራም እንደገና በሀገራችን በብዙ መሻይኾች ሀድራ፣ በአባቴ ኸሊፋዎችም ሀድራ፣ የረሻዲ ሀድራዎች ላይ ሁሉም መርሐባ ነቢ የታወቀ መንዙማ ነው የሚባል መንዙማ ነው። አዲስ ነገር አይደለም። እንደነገርኩሽ እዚህ ዘመናዊ ተደርጎ ሲሰራ ሰው ጋር ተወደደ ማለት ነው። ንሻጣም አለው በጣም ለዛ ይመስለኛል። በጣም ጥሩ ሆነ። ያው መርሐባ ስለሆነ እሺ ስለሆነ ችግር እንትን የለውም። ለዛ ነው ቃሉ ራሱ ማለት ነው። በግጥም ሃይማኖትን ማስተላለፍ፣ ምኞትን መናገር፣ ተቃውሞን ማሰማት፣ ታሪክን መተረክ፣ ማህበራዊ ህይወትን፣ ጋብቻን ለምሳሌ ሼህ መሐመድ አወል ሐምዛ መንዙማዎችን ብትከታተይ ስለ ጋብቻ፣ ስለ ነብዩ መሐመድና ስለ ኻዲጃ ጋብቻ ህይወት በሚገርም ቋንቋና ድምጸት ዜማ ያወሱልናል። የነሽ ጫሌን ግጥሞች ስንመለከት በጣሊያን ወረራ ወቅት ያሰሟቸው ወደ ኋላ መለስ እንልበታለን። ወረራውን ተቃውሞ እየገጠሟቸው ግጥሞች አሉ። ባለስልጣናት ሲያውኳቸው ተወልደው ባደጉበት ሀገር ርስታቸውን ሲነጥቋቸው
በርግማን ቅርጽ ይወገዱልን ብለው ብሶታቸውን ላላህ ያሰሙባቸው አሉ። ሰይድ ኢብራሂም ጫሌ ወረባቦ ትልቅ ዓሊም ከ1949 በህይወት ነበሩ። በአረብ ብዘክረው ማዕናው ስንቱን አከረው በአማርኛ እንሞክረው ቢገባው እጀ ሰራ ይላሉ። የሐርጡማው ሼክ አህመድ ሲራጅ የጎንደሩ ሼህ አሊ ጎንደር ሪሊ በጣም የሚገርም የአረበኛ ቋንቋ ችሎታ ያላቸው ሰዎች ናቸውና ድርሰቶቻቸውን በአረበኛ አሰምተዋል። መንዙማቸውን በአረበኛ ገልጸዋል። ግን ያ በቂ አይደለም። አረበኛ የማይሰማው ሰው ምን ይሆን በሚለው ጉዳይ ላይ እስቲ በአረበኛ ያወራነው ነገር ላልገባችሁ ደግሞ በአማርኛ በእጅ ስራችን በአገር በምናውቀው አፍ እናስረዳችሁ ይላሉ። በመንዙማቸው ውስጥ እንዲህ አይነት ምልሰቶች እናገኛለን። እስኪ ላወድሰው በምናውቀው አፍ የጦይባን ሙሽራ የጦይባን ሸሪፍ ቀለባችን ተነሳ መደዱን ሊያጎርፍ ልወዝወዘው እንጂ እንደምን ልረፍ የአንይ ወዳጅ ጌታው ነቢ ዘይኔ እያሉ ደግሞ ሼክ ሚስባህ የተባሉት ነስና ወድሰው በምናውቀው አፍ የጦይባን ሙሽራ የጦይባን ሸሪፍ ቀልባችን አነዛ መደዱን ሊያጎርፍ ልወዝወዘው እንጂ እንደምን ልረፍ የአንይ ወዳጅ ጌታው ነቢ እያሉ በህብረተሰቡ በሚያውቀው ቋንቋ የነብዩ መሐመድን ማንነት የተልኳቸው ማንነት ሲገልጹበት ሲያስተምሩበት የቆየ የማስተማሪያ ጥበብ ነው። መለም የተከነ ቢልቁርአን ፈለይሰ ሚና ብለዋል ነብዩ መሐመድ። ቁርአን ሲነበብ እንኳን ዜማዊ በሆነ መንገድ ነው መነበብ ያለበት። ስለዚህ በስድ ንባብ ከምናንቀሳቀሰው አእምሮ እና ቀልብ ስሜት ስነ ግጥም ሲኖር ወሳኝ ይኖራል። ዜማ ሲጨመርበት ሌላ ድባብ ይፈጥራል። በዚህ መንገድ ለ1400 ዓመታት የኢትዮጵያ ሸኾች በሁሉም ኮርና በሐረርም በባሌም በአርሲም በጎንደርም በስልጤም በጉራጌም በአፋርም በሶማሌም አብዛኛው የማስተላለፊያ መንገዳቸው ሃይማኖትን የማስተማሪያ መንገዳቸው ስነ ግጥም ነው፣ መንዙማ ነው ማለት ነው። አሜን አሜን የረውዳው የዛሬን በል የዛሬን ተለሜ ዘርቻለሁ ዘሬን በል ተለሜ ዘርቻለሁ ዘሬን የግዝናብ ዘንበ ካብቀለልኝ ዘሬን በል የግዝናብ ዘንበ ካብቀለልኝ ዘሬን አሜን የረውዳው ነብዩን ማወደስ አንዱ እና ትልቁ ቦታ ነው። በማወደሱ ጀርባ ግን መልእክት አለ። ሙሐመድ ደጉ ሰው እንኳን ለሰውና ለአውሬ የሚዋሰው የሚለው መንዙማ ስንሰማ ነብዩን ከፍ የማድረግ ሂደት ነው። እንሂ ዲዘርቭስ ያ ደግሞ የነበሩበት ያሳዩት የህይወት ገጽታ ነው። ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ሲል ነብዩ መሐመድ ለዓለም መድህን ነዎት ይላቸዋል ቁርአኑ። ረሕመት ነዎት፣ መድህን ነዎት፣ ቤዛ ነዎት፣ ለዓለም እዝነትን የተላኩት ሲል የእሳቸው መላክ የእሳቸው መወለድ ከተልእኳቸው ጋር አብሮ የተያያዘ ነገር ነው። ለዓለም እንዴት ነው እዝነት የሚሆኑት ብለን ስንጠይቅ የመጡበት ሪሳላ ወይም ተልእኮ ሃይማኖትን የማስጠበቅ የሰው ልጅ ባህል ሃይማኖት የማስጠበቅ ተልእኮ አለው። ከዚያ በኋላ ሂፍዘል ሐያት ይላል፣ ህይወትን መጠበቅ። ህይወት የሰው ልጅ ህይወት በኦሪትም በፉርቃን በቁርአንም በወንጌልም ክቡር ነው። ቅን አቅጣጫና የህይወት ጎዳና በመንዙማ ውስጥ የሰው ልጅ ህይወት መጠበቅ እንዳለበት አስተምረሻል። መንዙማ ሲመጣ መንፈሳዊነትን ነው የሚሰማው። ጎረቤትን ስለማክበር ነው የሚነገረው። በመንዙማ ውስጥ ያሉ ጭብጦቹ እነኚህ ነገሮች ናቸው። ታላቅን ማክበርን ነው የሚያስተምረው። እናትን ማክበር፣ ወላጅን ማክበር፣ ያለሽን ገንዘብ ለሌላው መስጠት ማካፈልን፣ ግጭትን፣ ጦርነትን፣ መናናቅን
ኦኬ መናናቅን ማስወገድ፣ ዘረኝነትን ማስወገድ፣ ስለ እኩልነት ማውራት፣ ስለ ሰላም ማውራት። ይሄ ነው የመንዙማ ጥቅሱ ይሄው ነው። አሜን አሜን የረውዳው የዛሬን በል የዛሬን ተለሜ ዘርቻለሁ ዘሬን በል ተለሜ ዘርቻለሁ ዘሬን ደግ ዝናብ ዘንበ ካብቀለልኝ ዘሬን በል ደግ ዝናብ ዘንበ ካብቀለልኝ ዘሬን አሜን የረውዳው። ጭቆናን ለመቃወም ራሱ በመንዙማ የሚጠቀሙበት አጋጣሚዎች ነበሩ። እንደውም አንድ ጊዜ የሻደም ድርቃ ግጥሞች ላይ ሸውሴን ጅብሪል ግጥሞች ላይ ከዛም በኋላ ያሉት ላይ የምናያቸው ነገሮች አሉ። ሻደም ድርቃ በመንዙም በእንጉርጉሯቸው ምን ይላሉ? እንኳን እኔንና እንዝርቴን ሆድ ባሰው እኔ እየፈተልኩኝ ሌላ እየለበሰው። አይስ አንቺ እየሰራሽ አሁን ቆየት ባለው ስርዓትም ስለነበረ ብዙ ነገሮች አሉ። አንቺ ብዙ ነገር ታገኛለሽ፣ ብዙ ነገር ትሰሪያለሽ፣ ብዙ ነገር ታመርቻለሽ። የሚጠቀምበት ግን ሌላ ነው። ሸውሴን ጅብሪል መጽሐፋቸው ላይ የታተመ መጽሐፍ አላቸው እና እዛ ምን ይላሉ? ስለ ደርግ ሁኔታ ሲገልጹ ደርግና ኢሰፓ የሰሩልን ስራ በሬያችን ለሞስኮብ እኛን ለሰፈራ ይላሉ። የዛ ጊዜ ለሰፈራ በነበረው ስርዓት በግድ ነበር ሰው ከቦታ ላይ ተነስቶ ወደ ሰፈራ የሚሄደው። ከዚህ በተጨማሪ የሚያመራምሩም አሉ። አንዳንድ እንትኖች ስነቃሉ ላይ እንደው ፍልስፍናም ያላቸው ጠለቅ ያለ ሀሳብ ራሱ በተለያየ ነገር ስተነትነው እንደው አንዱ ራሱ በጣም ብዙ ታሪክ የሚወጣዋል። አሁን ለምሳሌ ሻደም ድርቃ ግጥም ላይ ይላሉ ያንን ዛፍ ቆረጡት እነ ልካ ያውቁ ምን ያፈራ ይሆን ብለው ሳይጠይቁ ይላሉ። አሁን ዛፉ ሲምቦል ነው፣ ምልክት ነው። ስለዚህ ይሄ አንድ ትውልድንም ሊሆን ይችላል፣ ግለሰብ ሊሆን ይችላል፣ በጣም ለብዙ መትረፍ የሚችል ዓሊም ሊሆን ይችላል፣ ምሁር ሊሆን ይችላል። ስለዚህ በዛ መንገድ ባጭር አስቀሩት። ይሄንን ባጭር መቅረቱ የሚገልጹ ነው። ወረጡት ያንን ዛፍ እነ ልካ ያውቁ ወረጡት ያንን ዛፍ እነ ልካ ያውቁ ምን ያፈራ ይሆን ብለው ሳይጠይቁ ምን ያፈራ ይሆን ብለው ሳይጠይቁ። መሐመድ አወል በአንድ ካሴታቸው በአንድ የመንዙማ ካሴታቸው ላይ ስንት ዓሊም ነበረ የሆነ እንደ ባህር፣ ስንት ወልይ ነበር የሆነ ጠያር፣ ስንት ማዲህ ነበር ሀድራ የሚያሳምር፣ ስንት ጎበዝ ነበር ሲያዩት የሚያምር፣ ስንት ቆንጆ ነበር የሆነ እንደ ሁር፣ ስንት ሹም ነበር ባለ ብዙ አሽከር፣ ያን ሁሉ አደረገው ሞት እንዳልነበር። የተለያዩ ነገሮች ራሳችንን የምንኮፍስ የምንተች ከሆነ ነገ ከነገ ወዲያ ሞት እንዳልነበር እንደሚያደርገን ማሰብ አለብን፣ ማወቅ አለብን። ዘላለም እንደምንኖር ሆነን የምንሰራውን ሁሉ ነገ እንደምንሞት ሆነን ማሰብ አለብን። ይሄንን በመንዙማ አንዱ ከሚያስተምሩበት ከሚያነቁበት ነገር ነው። ስንት ዓሊም ነበር የሆነ እንደ ባህር፣ ስንት ወልይ ነበር የሆነ ጠያር፣ ሁሉን ያሳወቀው ባጢን ወዛሂር፣ ስንት ማዲህ ነበር ሀድራ የሚያሳምር፣ ስንት ጎበዝ ነበር ሲያወት የሚያምር፣ ስንት ቆንጆ ነበር የሆነ እንደ ሑር፣ ስንት ሹም ነበረ ባለ ብዙ አሽከር፣ ያን ሁሉ አደረገው ሞት እንዳልነበር ሰይዴ ሸፊዕ እንደ ሃይማኖት ነው ተጽዕኖ ማለት ነው። ያው እንደ ሃይማኖት ማለት ደግሞ እንደ ሀገር ማለት ነው። ምክንያቱም ሃይማኖት ያለው ሀገር ውስጥ ነው። ሀገር ውስጥ ያለው ሰው ነው ደግሞ ሃይማኖተኛውም ራሱ ከመጥፎ ስነ ምግባር ወደ መንዙማ ሳስገባው የነብዩ ሰለላሁ ዐለይሂ ወሰለም ባህሪ እየተከተለ ይመጣል። የሰሃቦችን የነብዩ ሰለላሁ ዐለይሂ ወሰለም ባልደረቦችን ባህሪ እያዳመጠ እየሰማ ይመጣል። ከዛ ደግሞ እያንዳንዱ ደግሞ ተከታይ ያለው የራሱ እያንዳንዱ ደግሞ አድናቂ ያለው የራሱ የሆነ ሰው አለው። ሁሉ ያን በየራሱ መንገድ ሁሉን ያድናል ማለት ነው፣ ሰው ከመጥፎ ነገር ማለት ነው። ዳኝነት፣ ሽምግልና፣ ሽፍታ ሲያስቸግር ገበሬ መጥቶ ለሸኾቹ ነው የሚያመለክተው። ደብዳቤ ጽፈው ይልካሉ። ሸኾቹ አዘዋል ከተባለ ሽፍታ ይቆማል። ዝናብ ቢጠፋ ሜትሮሎጂ በሌለበት ዘመን ዝናብ ቢጠፋ ዱዓ አድራጊ እነሱ ናቸው። ሰው ልጅ ቢያጣ ኢኮኖሚካሊ ቢወርድ መጥቶ ዱዓ አድርጉልኝ ልጅ አጥቻለሁ ብሎ የሚያመለክተው እነሱ ጋር ነው። ቢታመም ከሁሉ በላይ በህመሙ ጊዜም የፈውስ አገልግሎት ይሰጣሉ እና ሁለገብ ናቸው። የሀበሻ ዑለማዎች አይታሙም በሀገር ፍቅር በጣም። አሁን እኛ በየገጠሩ ለተለያየ ጉዳይ በምንሄድበት ወቅት የመጀመሪያ
ጥያቄያቸው ሀገር እንዴት ነው። ስለዚህ ሼህ ሁሴን ጅብሪል ያንን ትንቢት ሲናገሩ የሀገር ፍቅር ነው። ሼህ ሁሴን ጅብሪል ትንቢት በወጉ መጠናት ቢኖርበትም እስኪ በጣም ብዙ ነገሮች ያው ገዝቶን ኖሯል ለአመታት ማለት ነው። እንዲያናው ባያየው እንዲያናሁ አሁንም እንዲያና ቅን ማሰብ ከሌለ ወንድም ላለንባት ዓለም ቅን ማሰብ ከሌለ ወንድም ላለንባት ዓለም ሰውስን ጊዜ እንጂ አይኖርም ዘላለም አይኖርም ዘላለም። ዘመን መጥቶ ደግሞ ግጭት አያስፈልግም። ይሄ የትውልድ ግጭት አያስፈልግም እና መማማር ነው የሚያስፈልገው፣ መሞላላት ነው የሚያስፈልገው። ትውልድ ሲመጣ ትውልድ ሲተካ ቋንቋም አብሮ የሚያድግበት ሁኔታ ስላለ አዲሱ ትውልድ በሚገባው ቋንቋ ደግሞ የይዘት ጥራቱን ጠብቀን ከሃይማኖቱ አስተሳሰብና ትምህርት ሳናፈነግጥ ዣነሩን ዘርፉን ማዳበራችን የሚበረታታ ነገር ነው ብዬ አስባለሁ። جمال العالم صلى الله عليه وسلم جمال العالم جمال العالم صلى الله عليه وسلم جمال العالم جمال العالم صلى الله عليه وسلم جمال العالم بزيبروك اللاي عامر دمك للتاي وطاهون ورق لبشي ልክ እንዳደዋ ተምነሽንሼ ከተማው ተውቦ ደምቆ ሰው ይታያል አበባ መስሎ ወርቅ ለባሺ 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 work it out,